ሰላም ሰላም ውድ ኢሄሚን ቲቪ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እዚህ ጋር ምስር ወጥ ለመስራት በትንሽዬ ብረት ድስት እንደዚህ ጥጃለሁ። ሽንኩርቴን አቁላልቼ በርበሬም ትንሽዬ ጨምሬያለሁ። ጨጓራ ስላለብኝ ጨጓራዬን ስለሚያመኝ አነስ አድርጌ ነው ያደረኩት ማለት ነው። እና እዚህ ጋር 2 ቲማቲም ተጠቅሜያለሁ። ቆዳውን ልጬ ነው የተጠቀምኩት እኔ ምክንያቱም ጨጓራዬን ስለሚያመኝ ቆዳው ምናምን ላጥ አድርጌ ነው እንትን የምለው። እዚች ጋር 1 ቲማቲም ትቻለሁ ለሰላጣዬ እና ምስር ወጥ ነው የምሰራው። ምስሩንም በደንብ አጥቤ እንዳለ እንትኑ ቆሻሻው ከወጣ ወዲያ የምስሩ ቆሻሻ ከዛ ውሃ እስከሚሆን ድረስ ነው። ከዛ እንደገና ደግሞ የሞቀ ውሃ አድርጌ አጥቤ ነው የምጨምረው ማለት ነው። እና ለጨጓራዬ ራሱ ያኔ ሰላም ይሰማኛል ስበለው ማለት ነው። ግን በደንብ ካልታጠበ ጨጓራ ህመም እንደኔ ያለባችሁ ከሆናችሁ በጣም ነው ሰላም የሚነሳው ማለት ነው። ቲማቲሙ ራሱ እንደዚህ ጥብስ እያለ ነው ማለት ነው። ይሄው እንደምታዩት ቆሻሻው እንደዚህ ነው የሚወጣው ማለት ነው። እና ጨጓራ ላለብን ደግሞ እንደዚህ ሲሆን በጣም ነው ሰላም የሚነሳው ነው። በደንብ ከታጠበ ግን እንደዚህ ጥጥ ካለለት የሞቀ ውሃ ደግሞ ስናደርግበት እንትን የለም ማለት ነው። የምታዩት እንዴ በደንብ ጥብ አድርጌ እጠቀመዋለሁ እና ምስር ጭራሽ አልበላም ነበረ ማለት ነው። አሁን ግን እንደዚህ እያደረኩኝ ስጠቀም ህመም የለውም፣ ሰላም ነው የሚሰማኝ ማለት ነው። እና ሳይታጠብ በደንብ ከሆነ የሚሰራው ግን ጨጓራዬ በጣም ነው የሚያመኝ፣ ሰላም ነው የሚመስለኝ ማለት ነው። እና ይኸው እንደምታዩት በጣም ጥርት እያለ ወደዚህ ነው ስንመጣ ትንሽ ውሃ ጠብ እናደርግበታለን። ቲማቲሙ ጥፍት አለ ማለት ነው። አሁን ደግሞ ከምስሩ ጋር አብሮ ምስር ሲጨምርበት በደንብ ነው ጥፍት የሚለው ማለት ነው። የሞቀ ውሃ እንደዛ አዘጋጅታችሁ ጣብ እያደረጋችሁ የሞቀ ውሃዬን አረግበታለሁ በደንብ ህመም እንዳያመጣብኝ ማለት ነው። አሁን እዚህ ጋር የሞቀ ውሃ አድርጌበታለሁ እንደምታዩት እዩት። ውሃው እንደዚህ ጥራት ብሎልኛል የኔ ማለት ነው። በደንብ ስላጠብኩት መጀመሪያም የሞቀ ውሃ ሳረግበት ደግሞ ቆሻሻ ብዙም ስለሌለው እንደምታዩት ውሃ ነው ማለት ነው። እስኪ አሁን የተቁላላው ላይ እንጨምረዋለን ማለት ነው። ይሄው ምስሬን እንደምታዩት እንደዚህ ጨምሬያለሁ። ይሄው አሁን እንደምታዩት እንደዚህ አድርጌ የሰላጣ ቲማቲሜን እከትፋለሁ። ድቅቅ ነው የማደርገው እኔ ጨጓራዬን እንዳልኳችሁ ስለሚያመኝ አድቅቄ ነው በጣም የምሰራው ማለት ነው። ቲማቲሙን ራሱ ሰላጣ ስሰራ በጣም ነው ምቾትና ሰላም የሚሰማኝ ከዛ ማለት ነው። ግን በትልልቁ ከሆነ ጨጓራዬ በጣም ነው ሰላም የሚነሳኝ። ለዛ በጣም ድቅቅ አድርጌ ሰላጣ ራሱ ስሰራ የምሰራው እና ቆዳውንም በደንብ ነው ልጬ እንትን የምከትፈው ማለት ነው። ተነ ቆዳው ከሆነ ቆዳው ጨጓራዬ ላይ ሊጥፍ ሲል
ሰላም ነው የሚነሳኝ በጣም ማለት ነው። እና ለዛ እንደዚህ እያደረኩኝ ነው የምሰራው ማለት ነው። እና ሰላጣ እንደዚህ ከተፈለ እዚህ ጋር ደግሞ ቃሪያ ለምስሬም ትንሽ ሰላጣው ላይ እንዳረግበት እና እንጀራ ከረፍት ቤት ስላመጣው እንጀራ ሙቄ ነው የምበላው። እንጀራ አለኝ እዚህ ጋር በጣም እዚህ ጋርም አለ። ምስር ወጥ የሰራሁት ለዛ ነው። እንዳይበላሽብኝ የፈለገው ዶየው ነበረ ማለት ነው። አሁን እስኪ እዚህኛው ሳህን ላይ ሞቀውና ይሄ እንደምታዩት አንድ እንጀራ ነው ውዶች። ሞቀዋለሁ። ምስሩንም እንደምታዩት እንደዚህ እየተንተከተከ ነው። እናማስላት እሳቱን እቀንሰዋለሁ እየበሰለ ስለሆነ ሽሮም ስለማይደረግበት ያው ምስሩን ትንሽ በዛ አድርጌ ነው የሰራሁትን እንዲወፍርልኝ። እዚች ጋር ሰላጣ ያለች ሌላ ነገር ምንም አልጨምርበትም ማለት ነው። ቲማቲሙን እና ቃሪያውን ብቻ ነው። ይሄኛው ቃሪያ ደግሞ እንትኑ ላይ ምስሩ ወጥ ላይ የማደርገው ነው ማለት ነው። ይሄው አያችሁት? በቃ አሁን ትኩስ እንጀራ ነው የሚመስለው ማለት ነው። ማለት ነው። አይበላሽም ተላጃ ስለሚቀመጥ ስፈልግ እንደዚህ ሞቅ እያደረኩኝ ነው የምጠቀመው ማለት ነው። ይሄው ምስሩ እንደምታዩት እንደዚህ ሙትት ብሎ ብስል ብሏል። ይሄው እንደምታዩት የሚያምር ምስር ወጥና የቲማቲም ሰላጣ ነው። ትወዱታላችሁ እናንተም እንደዚህ ሰርታችሁ በሉ ማለት ነው ተወዳጆች።
ብሉ። አሁን ክላሴ ሄጄ እበላለሁ። ኩሽናውንም እንደዛ አጸዳድቼ ጨርሻለሁ ማለት ነው የሰራሁበትን እና ወደ ክላሴ ሄጄ እበላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ በቅድስት ሥላሴ ስም የተባረከ የተቀደሰ ይሁን። ኑ እንብላ። ውድ የኢሜን ቲዩብ ቤተሰቦች ወዳችሁና መርጣችሁ ፈቅዳችሁ ስለምትከታተሉ በጣም ከልብ አመሰግናለሁ። ስለምታበረታቱ፣ ስለምትሰጡኝ አስተያየትና ኮሜንቶች ሁሉ በጣም ከልብ አመሰግናለሁ። አሁንም ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንዲሁም ሸር እያደረጋችሁ ቤታችን እንዲሰፋ አድርጉልኝ ማለት ነው። ከልብ አመሰግናለሁ። ሁላችሁንም እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ። መልካም ውሎ